ሰላም ውድ ተመልካቾች፣ በዛሬው ፕሮግራማችን ስለ ሜትራ ፈንቶር እናወራለን። ከ506 ሚሊዮን ዓመታት በኋላ ቅሪተ አካሉን ሳይንቲስቶች አግኝተዋል ማለት ነው። እንግዲህ 21ኛው ክፍለ ዘመን ከገባ ወዲህ ብዙ አይነት ሜትራ ፈንቶር ብዙ አይነት መረጃዎችን ለሳይንቲስቶች እንዲያሰባስቡ ረድቷቸዋል ማለት ነው። እንግዲህ 3 አይን እንዳለው ጭምር ታውቋል ማለት ነው። በጣም ስሞለስት የሆነ ክሬቸር ነው ሜትራ ፈንቶር። እንግዲህ በዛ ዘመን ብዙ አይነት ተቃራኒ ፍጥረታት እንዳሉ በጣም ግዙፍ የሆኑ ነገር ደግሞ በተቃራኒ በጣም ስሞል የሆኑ ፍጥረታት ነበሩ በዛ ጊዜ ማለት ነው። እነዚህ በብዙ አይነት ምክንያቶች እንደጠፉ በአስትሮይድ ደግሞ ግማሹ በመሬት መንቀጥቀጥ ብዙ አይነት ተፈጥሮ አደጋዎች በመድረስ ከመሬት እንደጠፉ እናውቃለን ማለት ነው። ነገር ግን ቅሪተ አካላቸው አሁንም ከምድር እየተገኘ ይገኛል ማለት ነው። እንግዲህ ስለ ሜትራ ፈንቶር ብዙ የምላቸው ነገሮች ይኖራሉ። ወደ ቪዲዮ ከመግባታችን በፊት እናንተም ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ። በምሽት ወደ ሰማያችን ስናይ የምታዩ የተለያዩ የሚያበረቀርቁ ነገሮች ፕላኔቶችና ኮከቦች፣ ጋላክሲዎችና የተለያዩ ሴሌስቲያል ኦብጀክቶች ናቸው። እነዚህም የተለያዩ ዓለሞች የተለያዩ በጣም አስገራሚ የሆኑትን ነገሮችን ይዘዋል። በዚህም እየሞቱ ያሉ ኮከቦች፣ እየሞቱ ያሉት ፕላኔቶችንና የተለያዩ ነገሮችም ይገኙበታል። ነገር ግን አዲስ የሚወለዱ ዓለማትና ኮከቦች በጣም አስገራሚ እና ነፍሳትን ራሱ ሊይዙ የሚችሉ ናቸው። መሬታችን ገና ስትወለድ በጣም አስገራሚና ለህይወት በጣም መጥፎ ነበረች። ወደ በኋላም ህይወትን ወደ መያዝ ደረጃ ስትደርስ የተለያዩ የህይወት ዝርያዎችን ይዛ ቆይታለች። በካምባሪያን ፔሪድ የነበሩ ነፍሳት ከአሁን ነፍሳት ጋር ሲነጻጸሩ በጣም ልዩዎች ነበሩ። በዛ ጊዜ የነበሩት በጣም አሁን ካሉት ተቃራኒ የነበሩ ሲሆን የተለያዩ ግዙፎችና በጣም ትንሽዬ የሆኑ ፍጥረታት የሚገኙበት ጊዜ ነበር። ለምሳሌ በዛ ጊዜ የነበረው ዳይኖሰር በአሁን ጊዜ በዓለማችን ላይ እንደሌለ የታወቀ ነገር ነው። ነገር ግን ቅሪተ አካሉ እስካሁንም በሳይንቲስቶች እየተጠና ነው። ሜትራ ፈንቶርም ከነዚህ ግኝቶች ውስጥ አንዱ ነው። እንደ ፓሊዮንቶሎጂስቶች ገለጻ ይህ ሜትራ ፈንቶር በጊዜው የካምባሪያን ባህርን ተቆጣጥሮ እንደነበር ይገልጻሉ። ይህ 3 አይን ያለው የካምባሪያን ባህር ፍጥረት በጊዜያችን ቢኖር በሆርስ ክራቦችና በኢንሴክቶች ሊመደብ እንደሚችል ፓሊዮንቶሎጂስቶች ይገልጻሉ። ሜትራ ፈንቶር ከ506 ሚሊዮን ዓመታት በፊት በመሬታችን ይኖር እንደነበር ገልጸዋል። ለዚህም ፍጥረት 16 ታይትሊ ፓክድ ሴግመንቶች መስመር ፈጥሮ ከ16 ትንሽዬ ክንፎች ጋር እንዳሉ ሳይንቲስቶች ገልጸዋል። ጥርሱም ቀለበት መሳይ ሲሆን አካሉ ደግሞ እንደ ትሎች ለስለስ እንደሚል ተገልጿል። ከ3 አይኖች መሃልኛው በባህር ውስጥ ቦታዎችን ለመጠቆም እንደሚያገለግል ተገልጿል። ሜትራ ፈንቶር ትንሽ ፍጥረት ቢሆን ግኝቱ ትልቅ ነው። ምክንያቱም ህይወት በመሬታችን በጥንት ጊዜ እንዴት አይነት እንደነበር በትክክል ይገልጽልናል። ሳይንቲስቶች የአካሉን ቅርጽ ለማወቅ የተለያዩ ነገሮችን የተጠቀሙ ሲሆን አጥንቶቹን በመቅጠም የአተነፋፈስ ስርዓቱን፣ ዳይጀስቲቭ ሲስተም፣ የአመጋገብ ስርዓቱንና የተለያዩ የውስጥ ስርዓቶችን አግኝተዋል። ሜትራ ፈንቶር ትንሽ የባህር ፍጥረት ሲሆን ከአንድ ጎልማሳ
አውራ ጣት እንደማይበል ተገልጿል። የሳይንቲስቶችም ጥናት በዚህ ብቻ አያበቃም። ስለዚህ አዳዲስ ነገሮች ሲያገኙ ይዤላችሁ እመለሳለሁ። ያስደነቃችሁትን ኮመንት ላይ ጻፉልኝ። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮመንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም።